መረር ያለ ነገር ልናገራችሁ ነው። ጆሮአችሁን አቁማችሁ አድምጡ። እንደቀላል ነገር ብዙዎች በሚሊዮን ዶላር ቢበጀትላችሁ ልታሳኩት ያልቻላችሁ፣ እኔ ግን ተፈጥሮን ብቻ በመጠቀም ያሳካሁት ነገር አለ። እዚሁ እናንተው አይናችሁ እያየ አሁንም ግን አቀላችሁ ነው የምትመለከቱት። ዓለም እስካሁን መፍትሄ ያገኘውለትም አላለም። ማይግሬን እንግዲህ የማይግሬን ችግርን በአደባባይ ብዙዎች ሰዎች ቴስቲሞኒውን ሲናገሩ ትሰማላችሁ። ዮሐንስ መድኃኒት ሰርቶልን ከማይግሬን ችግሮቻችን ድነናል። ዓለም ለዚህ በሽታ መድኃኒት አለይ ብላ አታውቅምና እኔ ነኝ ዓለም ያልኩት ሰጥቼም መድኃኒቱ ውጤታማ የሆነው በእኔ መንገድ ነውና ይሄን ነገር ሳደርግ ጊዜ፣ ጉልበት፣ ገንዘብንና እውቀትን ኢንቨስት ያደረኩት እኔ ነኝ። እንደ ሪሰርች ሴንተር አንድ እንግዲህ ድራግ ዲቨሎፕ እንደሚያደርግ ሪሰርች ሴንተር ቢሆን በቢሊዮን ዶላር ተበጅቶ ውጤት ለማምጣት የላቦራቶሪ ፌዞችን አልፎ በአይጥ ተሞክሮ በተለያዩ ከሰው ውጭ ባሉ እንስሳቶች ተሞክሮ ወደ ሰው ሊተገበር ይሄ በጣም ረጅም ጊዜ ይወስዳል። የተፈጥሮ መድኃኒት አማራጮችን ስንጠቀም ግን እጽዋት ይጎዳሉ አይጎዳም፣ በዋናነት ማለት ነው ሊለይና ሊመረመር የሚገባው ይጎዳሉ አይጎዳም፣ ለሚታሰበው ነገር ውጤት ይሰጣሉ አይሰጥም፣ ያበቃቀል ሁኔታቸው ሌብል አደራረጉ ነው የሚመዘን። ሞደርን ሜዲሲን ላይ ያላችሁ ሰዎች ጋይድላይኖቻችን እንደሚለያዩ ልብ አላላችሁም እና እኔን እንደ ድራግ ዲቨሎፕመንት ሰውም ታያላችሁ፣ እንዲሁም በዲያግኖሲስ ሴንተር ውስጥ እንዳለው ግለሰብ ታያላችሁ። የኔ ሙያ ሀርባል ሜዲሲንን አፕላይ የሚያደርግ የተፈጥሮ ሕክምናን የሚተገብር ግለሰብ ነውና ዘርፎቻችን በብዙ ይለያያሉ። አንዳንድ ቀለሜዎችም አላችሁ። ይገባኛል በእርግጥ ከምን የመጣ እንደሆነ የእናንተን ንቀትና ትችት ወደ ጎን ባልተው ኑሮ ብዙ አቲካራ ያስነሳ ነበርና እንደነዚህ አይነት ንቀትና ትችቶችን ወደ ጎን የተውኩበት ምክንያት ያልተጠና ነው ብላችሁ ስለምትሞግቱኝ፣ ፐብሊሽ አልተደረገም አልታየም ስትሉ እኔ አይጥን አይደለም የተጠቀምኩት ህዝብን ነው የተጠቀምኩት። ወደ ህዝብ ከማምጣት በፊት ራሴ ላይ ነው እንዲሁም በጎ ፈቃደኞችን በራሴ ዙሪያ ያሉ ሰዎችን በመጠቀም ውጤታማነቱን መመዘን፣ ጤናማነቱን ማረጋገጥ፣ በዋናነት ደግሞ አይጎዳ የማይጎዳ መሆኑን ማየት ነበርና እሱን ስራ ሰርቼ ነው እነዚህ ነገሮችን ያለምንም አይነት ስስት ፐብሊሽ አረኳቸው ለማህበረሰቡ። ይሄን ብትጠቀሙ ከዚህ ችግር ራሳችሁን ትፈታላችሁ፣ ራሳችሁን ታድናላችሁ፣ የተፈጥሮ አማራጭን ብትጠቀሙ የሚል ነገሮችን ሮያሊቲን እዚህ ላይ አይጥቼበታለሁ። ፕሮዳክቱን አሽጌ ፓክድ አድርጌ ማርኬት ላይ ባወጣው ኑሮ ዮሐንስ እየተጠቀመ ነው ትላላችሁ። እኔ የምናገራቸው ነገሮች አሁን የማህበረሰቡ ፍላጎት እየጨመረ መጥቶ ገበያው ላይ ተፎካካሪ የሆኑት ስለደከምኩባቸው ሌላ አንድም ነገር የለምና እንዲህ አይነት ነገሮች ላይ አሁን ትችትና ተቃውሞ የሚኖራችሁ ሰዎች ማህበረሰብን ለመጥቀም ከሆነ የእናንተም ተግባራት አንድ ነገር ልበላችሁ። ኢትዮጵያ ውስጥ ያለ ትራዲሽናል ሜዲሲን ላይ የሚሰራ ወይም የባህል ሐኪም ነኝ የሚል ትራዲሽናል ሄለር ነኝ የሚል ግለሰብ አፕላይ የሚያደርገው ኸርባል ሜዲሲንን በየትኛውም መንገድ ብታመጡት መድኃኒቶችን ከእጽዋት ነው የምሰራ ነው የሚልና ይህ አይነት የሕክምና ሴንተር እንዲያድግ ከተፈለገ ባለሙያው መብቃትና ለመብቃቱን ማረጋገጥ። ሁለት በሲቪክ ማህበራት እውቅና ካገኙ በኋላ ተደራጅተው መድኃኒትና ቁጥጥር ባለስልጣን ጋር ሄደው እውቅና እንዲሰጣቸው አድርገው አገልግሎት ይጀምራሉ። እነዚህ ሰዎች አገልግሎት ከመጀመራቸው በፊት የእጽዋት እውቀታቸው ምን ያክል ነው? የሚሰጡትን መድኃኒት አስመዝግበዋል ወይ? የተመዘገበ መድኃኒት ነው ወይ የሚሰጡት? ሙያቸው፣ እውቀታቸው፣ አዘገጃጀት ሂደታቸው ኢንስፔክሽን እንዲሰራ ብታደርጉ ይሄ ጥሩ ነው። ህዝብን ከመውደድ ህዝብን ከመጠቀም ይሄን ዘርፍ ደግሞ ከማሳደግ ይታያል። ግን ኢጎቲክ በጣም መጥፎ ነገሩ መተቸት። አሁን በርካታ ትችቶችን በፍጹም ማንመጣጠን ሰዎች አይደለም እኔ ጋር መጥቶ ለመነጋገር ቀርቶ ማለት እየሰራሁት ያለውትን ነገር ለመመዘን እውቀቱ የሌላችሁ ሰዎች፣ አንዳንድ ቀለሚዎች በግልጽ እንዲሁ ዛሬ መረር ያለ ነገር ውጭ ሀገር ላይ ሆናችሁ የሕክምና ትምህርት ተምረናል እናስተምራለን የምትሉ ሰዎች ወደ ሀገር ቤት ኤፍዲኤ አፕሩቭ ያላደረጋቸውን ሰፕሊመንቶች ብቻ እየሰጣችሁ ስለምትጠቀሙ ኮሜንት ቦክሱ ላይ አንድ ጠማማ ሰው እያለ የሚርመጠመጥ ሰው እንዲያው ህዝብ ወዳድ ብትሆኑ ይሄ ሰው የሚሰራው ነገር ምንድነው? እንየው እስኪ፣ ይመርመር፣ ይፈተሽ፣ ጉዳት ካለው ይጠየቅ ማለት ሲገባችሁ አጉል ጭፍን ጥላችሁ ሲስተሙን አውቀዋለሁ ስል በዓለም እንግዲህ የህክምናው ስርዓት በአመት 12 ትሪሊዮን ዶላር ኔትወርዝ አለ በአመት። ይሄ ወደኛ ሀገር ስታመጡት የ800 ዓመት በጀታችን ነው።
ይሄን ሲስተም ብቻዬን ራሱ እንደው መጋፈጤ እግዚአብሔር እየጠበቀኝ ውለታ እየዋለልኝ ነው እንጂ በዚህ ሲስተም ውስጥ እነማን ነው ያሉ? ኪሳቸውን ሆዳቸውን እነማን ያደልባሉ? ይሄ ነገር ጠፍቶኝ አይደለም፣ ግን ዛሬ መረር አድርጌ የምናገራቸው ህዝብን ለመጥቀም ከሆነ በቅርቡ አንድ ብርቅዬ የሆነ አርቲስታችን አተናል። ሰማኸኝ በለውን ሰሜን በሰውነቱ ላይ ሜም እየተሰራ በሰውነቱ በአካሉ ላይ ሜም እየተሰራ እንደው ስም ሜንሽን ሳረግ የመጀመሪያዬ ነው። ማድረግም ፈልጌ አላቅም። በአካሉ ላይ እየተቀለደበት አንዳንድ ባለሙያዎች እየወጣችሁ ውፍረት የበሽታ ምልክት ነው፣ የጉበት ጤና ችግር ሊኖርብህ ይችላል እያላችሁ ሁሉ አድቫይስ ስታረጉና ይሄ ሰው ለዘመናት ጤናማ ሆኖ የያዘውን አካሉን እንዴ ችግር ሊሆን ይችላል በሚል ፍርሃት ውስጥ መፍትሄ እንዲያገኝ ፈልጎ ሄደ። መፍትሄ የፈለገበት መንገድ የተሳሳተ ህይወቱን ሲያጣ ደግሞ እናንተ ጻድቁ ናችሁ ሌላውን ለመኮነን የሄዳችሁበት ርቀት። እንደነዚህ አይነት አማራጭ አይወሰድ። እስኪ ራሳችሁን ግዙ። መጀመሪያ የሚጠቅም ነገር ለማህበረሰብ ስጡ። ማን ነው እውነት እየሰራ እየቀለጠ ያለ? ማን ነው ነገሮችን ለመቀየር እየሰራ ያለ? እዛ ላይ መደገፍ ልመዱና እንደው እኒን ነገሮች መረር ብናገር ከሌ ጉንጫችሁ ላይ ሱሰኝነታችሁ እየታየ አፋችሁ ውስጥ የጫት አረሩ ሳይጠፋ ባለሙያ መስላችሁ የምትመጡ ሰዎች ባካችሁ ይቅርታ አድርጉልኝ። እሺ እናንተ ይሄን ስላልኩ እዚህ ያ ጉንጭ ስል ደግሞ ሰው እንዳትቀየሙ። ይሄንን የሚታዩ በግልጽ ሱሰኝነታቸው በአደባባይ የሚታይ ሰዎች ራሳቸውን ባለሙያ አድርገው የሚመጡ ሰዎች ራሳቸውን ያልገዙ የሚናገሩት ነገር ተቀርጾ እንደሚቀመጥ ምን እያጠፋ እንደሆነ ስላልተረዳችሁ ነውና የምናገረው። ልምረርብር በጣም እመራለሁ። በጣም ያ ስለማይጠቅም መማማር ካለ ስተት ካለ እዚህ ቦታ ላይ ይሄን ነገሮችን አስተካክል። አንዳንድ ሰው ሳያውቅ ሊሳሳት ይችላል። አላወቀም ማለት ደግሞ በሰው ህይወት ውስጥ ጉዳት ማምጣት ትልቅ ተጠያቂነት። እስከዛሬ ድረስ ለማህበረሰቡ ይፋ ያደረኳቸው ህርቦች ጉዳት ካመጡና ህዝቡ ላይ ተጽዕኖ ከፈጠሩ እኔ ልጠይቅ። መርምሯቸው። የተጠኑ ናቸው። በተለያየ መንገድ ተጠንተው ፐብሊሽ የተደረጉ ናቸው። አሁንም መታየት ይችላል። ካልሆነ ግን ለእንደነዚህ አይነት ነገር ምን አይነት ዋጋ እየከፈለ ነው ይሄን ሰው የሚለውን ብታስቡበት መልካም ነው። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።